ሰላም ሰላም ጋይስ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛልኝ። እኔ በጣም ደህና ነኝ። ዛሬ ደግሞ የምሰራው ብዙ ሰው የማይወደውን ነው። ዱባ ብዙ ሰው አይወደውም ዱባ። እኔ በጣም ምርጥ አድርጌ ነው የምሰራው። በጣም በሚገርም ሁኔታ ይሄ ሱጎው ነው። ሱጎውን ያብስልለት ነው። እንጋ ደግሞ በዚህ መልኩ ከታትፌዋለሁኝ። እስካሁን በዛ መልኩ እየሰራሁት ነው። በዚህ መልኩ ድንቹን ከትፌዋለሁ። በዚህ መልኩ ድስቱ ገብቷል። ግን እኔ የምመክራችሁ ነገር የምር ዱባ አትጥሉ። በጣም ለጨጓራ በጣም ፍቱን መድኃኒት ነው። ቀቅሎ ለራሱ እንደዚህ ሙሉን ቀቅሎ ከዛ ፈጭቶ በስኳር ምናምን እንደ ጁስ ቢጠጣ ለራሱ በጣም መድኃኒት ነው እና ምጣዱ እንደዚህ ውሃ ምናምን ሳታበዙበት ጥብስ አርግታችሁት ሙሙት እንዳይል ማለት ነው። ደረቅ አርግታችሁ ኖርማል በስጎ ጥብስ ስታደርጉት በጣም ነው የሚጣፍጠው። የምር ሞክሩት በየቤታችሁ ለራሱ በጣም ነው የምትወዱት። ይሄ ውሃ ሳይኖረው አይደለ እንደ ጥብስ አይነት ነገር እንደ ጥብስ ደረቅ አርጉትና በጣም በልታችሁ አጣግቡትን። በጁስ መልክ ለራሱ ሞክሩት። ጨጓራ ለሚያማችሁ በጣም ፍቱን መድኃኒት ነው። በስሎ ደግሞ ምን አይነት እንደሚሆን ደግሞ አብረን እናያለን ማለት ነው።